ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ወደ ሮማኒያ ሄዶ ለመስራት እቅድ ያላችሁ ሁሉ ጆሮአችሁን ወደኔ አርጉ። በ2026 የሮማኒያ መንግስት በስራ ቪዛ ላይ ትልቅ ለውጦችን አድርጓል። ዛሬ እነዚህን ወሳኝ መረጃዎችን በዝርዝር እንመለከታለን። የመጀመሪያውና ትልቁ ዜና የሰራተኞች ቁጥር ገደብ ነው። መንግስት ከአውሮፓ ህብረት ውጭ ለሚመጡ ሰራተኞች አፍሪካ፣ ከኤሲያ እንዲሁም ከመካከለኛው ምስራቅ ለሚሄዱ ሰራተኞች የፈቀደው ኮታ ወደ 90,000 ዝቅ ብሏል። ይህም ማለት ውድድሩን ጠንከር ይላል። ስለዚህ ቀድሞ መዘጋጀትና አስተማማኝ አሰሪ መፈለግ ወሳኝ ነው። ሌላኛው አስደሳች ዜና ደግሞ ሮማኒያ የሸንገን ቀጠና መሆኗ ነው። አሁን ላይ ሙሉ በሙሉ የሸንገን አባል ናት። የሮማኒያ የስራ ቪዛ ካላችሁ እንደ ጀርመንና ፈረንሳይ ያሉ በአውሮፓ ትልልቅ ኢንዱስትሪ ባለቤት የሆኑ እነዚህ ሀገሮች ወደ መሳሰሉ የሸንገን ሀገራት ያለ ተጨማሪ ቪዛ ለ90 ቀናት መጓዝ ትችላላችሁ። ነገር ግን በእነዚህ ሀገራት ለመስራት ህጋዊ ፍቃድ እንደማይሰጥና ስራችሁ ሮማኒያ ውስጥ ብቻ መሆኑን እንዳትረሱ። ሶስተኛው የቋንቋ ችሎታ ነው። በ2026 የሮማኒያ መንግስት ጥብቅ እያደረገ የመጣው መስፈርት የቋንቋ ችሎታ ነው። ቢያንስ መሰረታዊ የሮማኒያኛ ወይም የእንግሊዘኛ መቻል ለቪዛው መሳካት ትልቅ ሚና ይጫወታል። ወደ ሮማኒያ ሄዳችሁ ለመስራት ያሰባችሁ ደግሞ ከዚህ በታች የተጠቀሱ መስፈርቶችን ነግራችኋለሁ። በዛው ቻናላችን ሰብስክራይብ፣ ሼር እንዲሁም ሌሎች እንዲደርስ ላይክ በማድረግ አበረታቱን። ቪዛ ለማመልከት የሚያስፈልጉ ዋና ዋና ሰነዶች፣ አንደኛ ከአሰሪ የሚላክ የሥራ ፍቃድ ወርክ ፐርሚት ማለት ነው። ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የተረጋገጠ የወንጀል ነፃ መረጃ። ሶስተኛ የአንድ ዓመት የጤና ኢንሹራንስ። አራተኛ ደግሞ ቢያንስ ለ2 ዓመት የሚቆይ ፓስፖርት። በመጨረሻም በሮማኒያ ስም የሚነግዱ አጭበርባሪዎች ስላሉ ለማንኛውም ኤጀንሲ ገንዘብ ከመስጠታችሁ በፊት ህጋዊነታቸውን ደጋግማችሁ አረጋግጡ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ፣ እሰራላችኋለሁ። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ።